የፍቅር ግንኙነታችሁ መጀመሪያ አካባቢ የነበረው ያ መነቃቃትና መናፈቅ አሁን ላይ እየቀነሰ ወይም እየሰለቻችሁ መጥቷል? የቀድሞ ፍቅራችን የት ገባ ብላችሁ ተጨንቃችኋል? ይህ የብዙ ጥንዶች ችግር ነው፣ ግን መፍትሄው በጣም ቀላል ነው። ፍቅር እንዳይሰለች ካስፈለገ አዳዲስ ትዝታዎችን አብሮ መፍጠር ግዴታ ነው። ሁል ጊዜ በተመሳሳይ ቦታ ከመገናኘት፣ በተመሳሳይ ሰዓት ከመደዋወል እና ስለተለመዱ ነገሮች ብቻ ከመነጋገር ውጡ። አእምሮአችን አዲስ ነገር ሲያገኝ የደስታ ሆርሞን ያመነጫል። ያ ደግሞ ግንኙነታችን ሁል ጊዜ ያድሰዋል። ግን ፍቅራችሁ ሁል ጊዜ እንደ አዲስ ትኩስ እንዲሆን የሚያደርጉ ሶስት ሌሎች እጅግ ወሳኝ የሳይኮሎጂ መፍትሄዎች አሉ። አሁኑኑ የፍቅር ትምህርት ቤት ቻናላችንን ሰብስክራይብ አድርጉና ሙሉውን ቪዲዮ በመመልከት ፍቅራችሁን ይታደጉ።